بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وآله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إنياس بحياة أمتحجن بميل رأس بالله سبحانه وتعالى فقاد تنش حساب لا كفلاتشو متو በርካታ ሰሃቦች ነብዩን ሰለላሁ ዐለይሂ ወሰለም ባልደረቦች ታቢዒዎች የሰሃቦች ባልደረቦች እና ሰለፎች ቀደምት ደጋግ የአላህ ባሪያዎች አላህ ሰዎች አብዛኛው ምናልባትም በህይወታቸው ሙሉ ሊበቃቸው የሚችል መልካም ስራ የሰሩ ገና ወጣት ሆነው ሳሉ ነበር። ወንድሞችና እህቶች ይህንን በምናዳምጥበት ጊዜ አላህ ሱብሓነሁ ወተዓላ እኔንም እናንተንም ራሳችንን እንድንፈትሽ እንዳግዘን በማሰብ ነው። እንግዲህ በዚሁ ዛሬ እኛ በሌላ ነገር ተጠምደን ባባከን እድሜ ላይ ሆነው በርካታ ስኬቶችን አስመዝግበዋል። ቅድሚያ እንደነገርኳችሁ እኛስ በ20 ዓመታችን ይላል። ምናልባት ዛሬ 30 40 ከዛም አልፈን ሊሆን ይችላል። ስለዚህ ራሳችንን ዞር ብለን እንድንፈትሽ ያግዘናል ኢንሻአላህ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ከዛም በኋላ የነበሩ ታቢዒዎች እንዲሁም ሰለፎች ወጣት ሆነው የእድሜ እርከኑን ነበልባል ተጭነውና ገፍተው መቅደም ያለበትን የአኺራ ጉዳይ ያስቀድሙ ነበር። የነሱ ጭንቀታቸውና ቁጭታቸው እንዲሁም ሐሳባቸው ሁሉ ስለ አኺራ፣ ስለ እስላምና ሙስሊም ኡማ ብለው ስለ ነፍሳቸው ዕጣ ፈንታ ነበር። ዛሬ ሲኛ እንግዲህ እነዚህ ብርቅና ድንቅ የሆኑ የአላህ ሱብሓነሁ ወተዓላ ሰዎች በደረሱበትና በተቀመጡበት ሁሉ ንግግራቸው ቁርአን፣ ወጋቸው ሁሉ ሐዲስ፣ ጉጉታቸው ጀነት፣ ፍራቻቸው ከአላህ ሱብሓነሁ ወተዓላ ቁጣና ከጀሃነም ነበር። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጅሊስ የማይጠፉም ነበር። ከኢልም ገበታዎች በፍጹም አይርቁም። ዳዕዋ ስራቸው፣ መስጂድ ማረፊያቸው፣ የኸይር መገኛ ሁሉ ገበያቸው ነበር። ዓሊምን እግር በእግር ይከታተላሉ። ኢልምም ያለበት ቦታ ድረስ ሄደው ያመጣሉ። ሷሊህ ወይም መልካም የተባለን ሰው ፈልገው ይወዳጃሉ። ብዙዎቹ ከአስራዎቹ ቤት ሳይገቡ ቁርአንን በቃል ያሐፍዛሉ። ሐዲስን ሸምድደዋል። የእስልምናን አስተምሮ በቁርጠኝነት ይተገብራሉ። በርካቶች በ10ና 20ዎቹ ቤት ሳሉ ለኢስላም ክብር ሸሂድ ሆነዋል። ሱብሃንአላህ። አላህ ሁሉንም መልካም ስራቸውን ይቀበላቸው። እንግዲህ የተወሰኑትን ለማንሳት ያክል አምር ኢብን ሰለማ ገና በ7 ዓመቱ ቁርአን በመሐፈዝ ብቻ ታላላቅ ሰሃቦችን ጭምር ያሰግድ ነበር። ያ አላህ አላህ መልካም ስራውን ይቀበላል። አብደላህ ኢብን አባስም ነብዩን ሰለላሁ ዐለይሂ ወሰለም እግር በእግር እየተከተሉ በሄዱበት አብሯቸው እየሄደ ጌታዬ ሆይ በዲን ውስጥ አዋቂ አድርገው የነገሮችን ፍቻ ሳውቀው የሚለውን የእርሳቸው ምርጥ ዱዓ ከእርሳቸው ሲወስዱ ገና የ13 ዓመት ታዳጊ ነበሩ። ነቢዩላህ ኢብራሂም አለይሂ ሰላም የሙሽሪኮች ጣዖት ሲጨፈጭፉና ተይዘው ወደ እሳት ሲወረወሩ የ16 ዓመት ነበሩ። ነቢዩላህ እስማኤል የአባታቸውን የነቢዩላህ ኢብራሂምንና የአምላካቸውን ቃል በማክበር እንደ በግ ለመስዋዕት ሲጋደሙም 15 አልሞላቸውም ነበር። ያ አላህ። ሙዓዝ ብን ጀበል ገና በ20 ዓመታቸው ለታላቁ የኢስላም ተልእኮ ወደ የመን በአምባሳደርነት ተልከዋል። ኡሳማ ቢን ዘይድም በ18 ዓመቱና አቡበከርን ጭምር ታላላቅ ሰሃቦች የነበሩበትን ጦር እንዲመሩ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተሹመዋል። አስማ ቢንት አቡበከር አስሰዲቅ የአላህ መልእክተኛውን ሰለላሁ ዐለይሂ ወሰለም እና አባቷ ረዲየላሁ ዐንሁ ከቁረይሽ አሳዳጆች በዋሻ ውስጥ በተደበቁ ጊዜ በየቀኑ 5 ኪሎ ሜትር ያህል ተጉዛ ስንቅ ስታመላልስ ገና የ23 ዓመት ኮረዳና የ7 ወር ነፍሰ ጡር ነበረች። ሰዒድ ብን ሙዓዝ በ30 ዓመታቸው ሰልመው ለ7 ዓመት ብቻ በእስልምና ውስጥ ኖሩ። ሲሞቱ ግን የአርራህማን አርሽ ተንቀጠቀጠ። ምን ቢሰሩ ነው? በአላህ
አላህ ሱብሓነሁ ወተዓላ ሁሉንም መልካም ስራቸውን ይቀበላቸው። ኢማሙ ሻፊዒ ደግሞ ገና በ6 ዓመታቸው ቁርአንን ሐፈዙ፣ በ15ቸው ደግሞ ሙፍቲ ሆኑ። እኛስ በ18 በ20 በ22 በ30 ከዛም አልፎ አመታችን ላይ ለራሳችንም ሆነ ለኢስላም ለሙስሊም ኡማ ምን እንደሰራ ራሳችንን እንጠይቅ። ይህ ሲባል በዱንያ ህይወታችን ግዴለሽና ከማንም በታችን እንሆን፣ ጥሩ ነገርን አንመኝ፣ ለዓለማዊ ጥቅማችንም ብቻ አንሩጥ ማለት አይደለም። ግን ለምን ይሆን ሀሳባችንና ጭንቀታችን ሁሉ ስለ ዱንያና ስለ ዱንያ ብቻ የሆነው? ውላችን ከቁርአንና ሐዲስ ሳይሆን ከሙዚቃና ካልባሌ ወሬ ሆኗል። አላህ ሱብሓነሁ ወተዓላ ይጠብቀን። አድራሻችን መስጂድ ሳይሆን ጎዳና፣ ሱቅ፣ ገበያና ካፌ ሆኗል። ማረፊያችን ኪታብ፣ ሱና፣ የሰሃቦች ገድል ሳይሆን የሰው ስጋና አሉባልታ ሆኗል። መደሰቻ ወጋችን ቀልብ የሚገዛ ጆሮ የሚያቆም ጨዋታዎችን ወንድ ስለ ሴት፣ ሴት ስለ ወንድ ሆኗል። ፍራቻችን አላህን ሳይሆን ሞትን ሆኗል። ቆይታችን ለማወቅ ለመሻሻል ሳይሆን እድሜ ለመቁጠር ሆኗል። ሌሊቱን ከእንቅልፋችን የምንባንነው ለአልፊርዳውስ ሳይሆን ለቢዝነስ ነው። አላህ ሱብሓነሁ ወተዓላ ያዘነለት ሲቀር ለምንድን ነው ግን ስንትና ስንት አሳሳቢ ጉዳዮች እያሉብን ስንገናኝ፣ ስንለያይ፣ ስንቀመጥም ሆነ ስንነሳ በየፊርማቲያውና በየማረፊያው ወጋችንና ትልቁ ጥያቄያችን ሁሉ ስለ ዲን፣ ስለ ኪታብ፣ ስለ አኼራ መሆኑ ቀርቶ ስለ ሌላ ነገር የሆነው? ከአኼራ በላይ የሚያሳስበን ምን ጉዳይ አለ? ሁሉንም ነገር ጨርሰናል። የቤት ስራዎቻችን ማጠናቀናል ማለት ነው። ለምንድን ነው ግን ጊዜያችን ህይወታችን ሆኖ ሳለ በዚህ እድሜ ለራስ ለወገን ሆነ ለኢስላም መጥቀም ያልቻል ነው? ሙስሊም ኡማ ደረሱልን በረቱልን እያለ ከኛ ብዙ ይጠብቃል። እኛ ሴት ነው ያለ ነው። ወጣቶች ነን፣ የለውጥና የእድገት ምንጭ ሆነን ሳለ እንደ ወጣት ምን ነው ትልቅ ነገር ማሰብና ለትልቅ ዓላማ መኖር አቃተን? ያኔዎቹ ሰዎች ሰሐባዎች፣ ቀደምት ሰለፎች በቁጥር ትንሽ ቢሆኑም ዓለም እነሱን ፍራቻ ያለ እንቅልፍ ታድር ነበር። ዛሬ በቁጥርም ከቢሊዮንና በላይ ሰፊውና የዓለም ግዛት ይዞ ያለው ሙስሊም ህዝብ ሲዋረድ፣ እንደ አሳዳጊ አልባ ሲበተን፣ እንዴትም የማነህ የሚለው ሲያጣ እንዴት ይህ ኡማ አንዲሁን ይጠናከር የሚለውን ነገር ለምን ያሳስበን ነው? የጊዜው የሙስሊሙ ህዝብ በደልና የቅዱሳን ስፍራዎች መርከስና መደፈር ከዓይናችን ያልደበቀ ሆኖ ሳለ ምን ነው እንደ ባዳ ችላል እንዳልሰማን ንቀን አለፍን። በዱዓም ዘነጋን፣ ቁጭቱን ጠፋ። ሰላሐዲን አልአቅሷ በምርኮ ስር ወድቆ እስካለ ሳቅ ለእኔ አይገባም ይል ነበር። ታዲያ እኛ ምን ነው አላማጣን? በትናንሽ ሐሳቦች ተበጣጥሰን ተዳከምን። እስኪ በአላህ በዚህ እድሜ ሰራን የምንለው ተጨባጭ ነገር ምን አለን? ሌላው ቀርቶ ለነፍሳችን እንኳን መች ጠቀም? ቁርአን ቀራን፣ ሐፈዝን፣ ቻልን፣ ተፍሲር ተማርን፣ ኪታብ ሐዲስ ተረዳን፣ ዳዕዋ አደረግን፣ መጽሐፍ ጻፍን ወይስ ደረስን? ጊዜ፣ ገንዘብ፣ ጉልበት መጸወትን ወይስ ምን ሰራን? ምን አለ ትልቅ ብንሆንና እንደ ትልቅም ብናስብ ለአሳሳቢና አንገብጋቢ ጉዳዮች ቅድሚያ ብንሰጥ ምን አለበት? ነፍሳችንን እናስልማት፣ እናበልጽጋት፣ ነፍሳችንን እናምጥቃት። ይበልጥ ጠቃሚ በሆነ ነገር ላይ በመሰማራት አደራችንን እንወጣ። ነፍሳችን ቁም ነገር እንስራባት። ከአላህ ሱብሓነሁ ወተዓላ የተሰጠች አደራ ናት። ገና ምንም ያልሰራን ከምንም ያልሆን ጉልበት ጠንካራ ወጣቶች አለን። ምናልባት እድሜያችን የሄደ ብንሆንም እንኳን በፍጹም ተስፋ መቁረጥ የለብንም። የነብዩ ሰለላሁ ዐለይሂ ወሰለም አክስት ሶፊያ ቢንት አብዱል ሙጠሊብ ከ60 ዓመት በላይ ሆኗት እያለች የሰራችውን ጉድ ማን በነገረን? ወንድምና እህቶች፣ አባትና እናቶች፣ በነገሮች ሁሉ ይበልጥ ጊዜ የማይሰጠው የሚያሳስበው የትኛው ነው? ዱንያ፣ ሚስት፣ ባል፣ ገንዘብ፣ ልጅ፣ እድገት፣ ቤት የትኛው ነው? የዱንያ ስኬት ወይስ የአኼራ ስኬት? ኢማን፣ ተቅዋ፣ ኢስላም፣ ሙስሊም፣ ጀነት የትኛው ነው?
ቅድሚያ መስጠት ላለብን ቅድሚያ እንስጥ። አዎ ቢርበን እንበላለን፣ ቢጠማን እንጠጣለን። የወጣትነት ፈተናውን ካልቻልን እናገባለን። ቢቸግረን ነገሮች ከአቅማችን በላይ ቢሆን እንሰደዳለን። ለሁሉ ነገራችን አወቅንበት፣ መላውንም አገኘንለት። ግን ምን ነው በየቀኑ ቁልቁል ለሚወርደው ኢማናችን፣ በየዕለቱ ለሚደርቀው ቀልባችን በቀን ቢያንስ የሆነ ሰዓት እናጣለን። ከቀን ወደ ቀን ለሚጠፋው የዲን ቁጭታችን መላጣንለት። ሰው ወንድምና እህቶች፣ ምርጥ ታዳኝ እንዳገኘ አውሬ ህዝቦች ለሚጠራሩበት ድናችን ምን ነው አናስብለትም? ታዲያ ሁላችንም ስራ ፈቶችን ዋጋ የለንም? ወላሂ ዋጋ የለንም። ሁላችንም ራሳችንን እናይ። ያ አላህ ሱብሓነሁ ወተዓላ ካዘነለት ውጭ ስለ ዲኑ የሚቆረቆር የሚጨነቅ እንዴት ሰው እናጣለን? ብዙዎች ዛሬና ነገ ተመሳስሎብን አለን። ስለዚህ ባካችሁ ከራሴ ጀምሮ አላህ ሱብሓነሁ ወተዓላ የሰጠንን እድሜ በአግባቡ እንጠቀምበት። ወላሂ ثم ወላሂ ነገ ይቆጨናል፣ በጣም ይቆጨናል። በጣም ብዙ የሰው ኃይልም እያባከንን ያለ ነው። ስለዚህ ራሳችንን ቆም ብለን እንይ። ዛሬ እየተከሰቱ ያሉ በኢስላም ላይ የሚፈጠሩ ማንኛውም ነገር ሁሉ ከራሳችን የመጡ ናቸው፣ ከኛ ድክመት የመነጩ ናቸው። አዎ በረሱል ሰለላሁ ዐለይሂ ወሰለም ላይ ማንም እየተነሳ የፈለገውን ይደነፋል። እኛን ግን ምንም አያመጡም በሚል ሐሳብ መስጂዶች በቀን ተሰርተው በሌሊት ይደፈራሉ። በቀን ተሰርተው በመስጂድ ያሉ ኻዲሞች እየተደፈሩ